ጆሮ ለባለቤቱ ባዳ ሆኖ ሳልሰማ ብቆይም የእናቴ ጓደኛ ከሰማች ቀን ጀምሮ ግን አካባቢው ላይ ወሬው መናፈስ ጀምሯል። የእናቴንም ሁኔታ ሳየው ከእለት ወደ እለት እየከሳች እየመነመነች ስቀቷም እየበረታ ሲመጣ ልጇን ከኔ በላይ እሷ ታውቀዋለችና በእርግጥም የፈራችውና በጣም ያስደነገጣት ነገር አለ ማለት ነው ብዬ ሳልቀደም መቅደም እንዳለብኝ ተሰማኝ። ያኔም ከዚህች ውድ ጓደኛዬ ጋር ተነጋግረን መጥፋት እንዳለብኝ ወሰንን። ወዴት ነው የምንጠፋው? እንዴት ነው የምናረገው ብለን ስንመካከር በቃ የኔ የወር ደሞዝ አለ፣ በዛ በወር ደሞዜ ከአካባቢያችን ትንሽ ራቅ ብሎ ጋራ የሚባል ሰፈር አለ፣ እዛ ሰፈር እንሄድና ትንሽዬ ቤት እንከራይ፣ እዛ ትቀመጫለሽ ተባባልን። እሺ አልን። ቤቱን ፈለግን። ሳር ፍራሽ ገዛን። ከቤትም የሆነ አንሶላና አልጋ ልብሶችን ሰራርቀን ይዘን እዛ ጋራ ላይ አፈርና ጭቃ የሆነ በጣም ትንሽዬ ቤት አቅማችን ተከራይተን እዛ መኖር ጀመርኩኝ። ጓደኛዬ የወር ደሞዟን አምጥታ ለቤት ኪራይ ትከፍላለች፣ ምሳዋን ደግሞ አምጥታ ለኔ ትሰጣለች፣ እሷ በቁርስ ትውላለች። እንደዛ እያልኩኝ መኖር ጀመርኩኝ። ከጠፋው በኋላ ወሬው ጭራሽ ገሃድ ወጥቶ ከሹክሹክታ አልፎ ወንድሜም አባቴም መላው ማህበረሰቡ ጆሮ ውስጥ ገባ። ያኔም አባቴና ወንድሜ ማበድ የሚችሉትን ያህል አብደው መቆጣት የሚችሉትን ያህል ተቆጥተው የሚችሉትን ነገር ሁሉ አድርገው አጠገባቸው ስላልነበርኩኝ ምንም ለማድረግ አልቻሉምና ዝም አሉ። ነገር ግን ይሄ ወሬ ከኔ በላይ እኔ አጠገባቸው ስላልነበርኩ ጓደኛዬ ላይ ከባድን ተጽዕኖ አሳደረ። እኔና ጓደኛዬ ከልጅነት ጭቃ አብኩተን አፈር ፈጭተን ያደግን የልጅነት ጓደኛሞች ነን። ይህን ጓደኝነታችንን ቤተሰቦቿም ይሄን ጉዳይ ሲያውቁ አካኪ ዘራፍ አሉ። ከዚህ በኋላ ከሷ ጋር ብናይሽ፣ የሷ ስም እዚህ ቤት ቢነሳ፣ ያንቺ ስም ከሷ ጋር ተያይዞ ታየሽ ተሰማች ቢባል ወዮልሽ ብለው ከባድ ማስፈራራና ዛቻን አደረሱባት። ያን ሁሉ ግን ወደ ጎን አድርጋ በሚስጥር እኔ ጋር መገናኘታችንንና አብረን መሆናችንን ቀጠልን። የሆነው ሆኖ መውለጃም ቀን ደረሰና ሐኪም ቤት ገባሁ። ሐኪም ቤት ስገባ ግን የምንከፍለው ለልጄ ለምወልዳት ልጅ እንኳን በሰላም ከተገላገልኩኝ መጠቀልልበት መጠቅለያ መገዛበት ሳንቲም አልነበረ። ሐኪም ቤት መግባቴን ጓደኛዬ ሲነገራት እየበረረች አሰሪዋ ጋር ሄደች። እህቴ ምጥ ይዟት ሐኪም ቤት ገብታለች። ለዛም ከፍተኛ ገንዘብ ተጠይቃለች። ያ ገንዘብ እጃችን ላይ የለም፣ እባክህ የሁለት ወር ደሞዜንና የአንድ ሳምንት እረፍት ስጠኝ ብላ አሰሪዋ እግር ስር ወደቀች። ከብዙ ልመናና ከብዙ መሐላ መገዘት በኋላ አሰሪዋ ያለችውን እሺ ብሎ የአንድ ሳምንት ረፍትና የሁለት ወር ደሞዟን ሰጣት። በዛም ለልጄ የሚሆን መጠቅለያ ብርድ ልብሶችን ይዛልኝ መጣች። ሐውለት ቤቱ ከጎዳና የሚሻለው ጣራና ግርግዳ ስላለው ከአውሬ ስለከለለኝ ነው እንጂ ያው ጎዳና በዩ ታቹ አፈር ጎንና ጎኑ ደግሞ ጭቃ ነው። የምተኛው ሳር ፍራሽ ላይ የምለብሰው አንድ አንሶላና አንድ አልጋ ልብስ፣ በዛም ላይ ደግሞ ረሃብ አለ። ነፍሰ ጡር ሆኜ ጓደኛዬ የምታመጣልኝን ያንን የቀን ምሳቃ ምሳም ቁርስም እራትም አድርጌ ነው ስበላ የኖርኩት። ሆዴ ወደፊት በከፍተኛ ሁኔታ ቢገፋም ሰውነቴ ግን ድቅቅ እምሽክ ብሎ ነበር። ረሃቡም ብርዱም ውርጩም አድቅቁ ሌላ ሰው አድርጎኛል። ያ ጉዳት ያ ስቃዩ ከምጥ ጋር ሲጨመር ራስ መሳት ውስጥ ገባሁኝ። በፍጹም መቋቋም አልቻልኩም ነበር። ፈጣሪ ረዳኝና ከሁለት ቀን ከባድ ምጥና ከባድ ስቃይ በኋላ ተገላገልኩኝ። ልጄን ከወለድኳት በኋላ ግን በቀላሉ ብድግ አላልኩም። ሐኪም ቤት ውስጥ ራሴን ሳድኩኝ። እናም ግሉኮዝ ተደርጎልኝ ሐኪሞቹ ተረባርበው 5 ቀናት ሐኪም ቤት ከተኛሁኝ በኋላ በብዙ ርብርብና በብዙ ጥረት ትንፋሼ ተመለሰ። ፈጣሪ አንድን ነገር ሲነሳሽ አንድን ነገር አይተውምና ብቸኛ መሆኔንና ማንም ሰው ከጎኔ እንደሌለ ያወቁት ነርሶችና ዶክተሮች ትልቅ እርዳታና ትልቅ ድጋፍ አደረጉልኝ። በምግብም በመድኃኒትም በብዙ ነገር ከጎኔ ሆኑ። ሁኔታዬን ሲያዩ አዝነውልኝ ነበር። ጓደኛዬም የምትችለውን ያህል ሁሉ ከጎኔ ሆና ቀን ቀን አብራኝ እየዋለች ማታ ማታ ወደ ቤት እየሄደች ማታውን ብቻዬን እያሳለፍኩ ቀን ቀን ስራ ነኝ ብላ እሷ ስለምትመጣ ከሷ ጋር ሆኜ ያንን የምጥና የህመም ቀናቶችን አሳልፌ እዛ ጭቃ ቤት ውስጥ ገባሁኝ። እዛ ከገባው በኋላ በዛ በአራስ ገላይ ያንን ብርድና ያንን ቅዝቃዜ መቋቋም ለኔ በጣም ከባድ ነበር። ነገር ግን ልጄን ሳያት መጽናናትን ተስፋን አየሁኝ። መጠንከር እንዳለብኝ መጀገን እንዳለብኝ ለራሴ ያሳምኜ ሁሉንም ነገር ተቋቁሜ ከልጄ ጋር ያለችንን ለብሰን መኖር ጀመር። ጓደኛዬም በዛች
በቀረቻት ገንዘብ አጃውንም ስጋውንም የሆነ ነገር አድርጋ ቤት ውስጥ እንጨት እያቀጣጠልን እሱን እየሰራች በእረፍቷ ቀናቶች ላይ የምትችለውን ያህል ሁሉ ልትንከባከበኝ ሞከረች። ከዛ ግን የተሰጣት እረፍት ቀን ስላለቀ ስራ መግባት ነበረባትና ብቻዬን ቀረሁ። እዛ ብቸኝነት ውስጥ ራሴን የመቀለብ፣ ራሴን የማረስ፣ ራሴን የመንከባከብ ለዛውም እንጨት አንድጄ በድስት ጥጄ ውሃን ተክትኬ ራሴን ልጄን የማኖር ግዴታና ኃላፊነት ውስጥ ብገባም ጀገልኩ። አባቴ ክብሩንም ኩራቱንም ወደ ጎን አድርጎ በቃ ቤቷ ነው፣ ልጄ ናት፣ የጥዬ ጥላታለሁ፣ ትምጣና ቤቷ ትግባ አለ። ወንድሜ ግን አሁንም ድረስ ትቢቱ አልለቀቀውምና አላያትም። ፈጽሞ እሷ አጠገቤ ከደረሰች አሁንም ቢሆን እገላታለሁ ባይሆነ። ይሄ ነገር ደስ ያላላት እናቴ በብዙ ሽምግልናዎች በብዙ ትላልቅ ሰዎች ወንድሜን ማስለመን ጀመሩ። እናትና አባቴ በመጨረሻ ከብዙ ስቃይ በኋላ እሺ እሷ መምጣቱን ትምጣ፣ ፊቷን ግን ፊቴ ላይ እንዳታቆም፣ አጠገቤ እንዳላያት፣ እኔ በቆምኩበት ቦታ እንዳትቆም፣ ትምጣ፣ ትብላ፣ ትጠጣ፣ ትኑር፣ ልጇን ግን ላይ አልፈልግም። የዛ ያስረገዛት ሰው ቤተሰቡም ጋር ይሁን ለራሱም ቢሆን ወስዳ ትስጠው፣ የፈለገችበት ታደርሰው፣ ልጇን ይዛ እዚህ ቤት እንዳትመጣ፣ እሷ ግን ትምጣ ብሎ ፈቀደ። ሁለታችንንም እንዲቀበለን ቢለመንም አሻፈረኝ ባይሆንም በፍጹም ልጇ እዚህ ቤት ከመጣ ጸቤ ከሷ ጋር ብቻ ሳይሆን ከእናንተም ጋር ጭምር ነው ብሎ መዛትና መፎከር ጀመረ። ወንድሜ ባህሪውን የሚያውቀው ያውቀዋል። ከሁሉም በላይ አስቀያሚ ሰው ማለት ለሚረዳቸው ለሚያግዛቸው ሰዎች እንኳን ቤተሰብ፣ እናት፣ አባት፣ እህት፣ ወንድም ይቀርና ባዳንም እኔ እጅ ላይ ነው መሄጃ መድረሻ መውደቂያ የለውም ብሎ ማንነቱን፣ ክብሩን፣ ስብዕናውን፣ ሰውነቱን ለመርገጥና ለመግዛት እንደመሞከር ትልቅ ብልግናና ትልቅ ነውር የለም። ወንድሜም ቤተሰቦቼ ላይ ያንን ነውር ፈጸመ። እናቴ ከዚህ በኋላ ምንም ልታረግ እንደማትችል ስታቅ ያው ጓደኛዬ እንደምታቅ ያለሁበትን ሁሉ ታውቃለችና ሄዳ ጓደኛዬን ለምና ያለሁበት ቦታ እንድታመጣት አደረገች። እናቴ መታ ቤቴ ውስጥ ስታየኝ እጅግ በጣም ልቧ ተሰበረ። አለቀሰች፣ አዘነች። ከዛም እንዲህ አለችኝ፣ አባትሽ ትምጣ ብሏል፣ ወንድምሽን በሽምግልና ይዤው ልጇን ጥላ ትምጣ ብሏል። እባክሽን ህይወትሽ አይበላሽ፣ ወደፊትሽም አይጨልም፣ ይሄን ልጅ ለጉዲፈቻ እንስጠው፣ አንቺ ወደ ቤትሽ ተመለሽ ያለችኝ። ሐውለት ይህን ስትለኝ ልጄን የነጠቀችኝ ወዲያው የሰጠችብኝን ያህል ከልቤ ያነሳ እስከ እግሬ ጥፍር ድረስ ስንጥቅ አልኩኝ። ተንቀጠቀጥኩኝ። ወዲያው ነጥቃ የሰጠችብኝ መሰለኝ። እናቴ ለምኝም የፈለገውን ያክል ዋጋ ከፍዬ የፈለገ ህይወቴን አበላሽቼ አሳድጋታለሁኝ እንጂ ልጄን ለማንም አልሰጥም፣ ልጄን የትም አልጥልም ብዬ ስቅስቅ ብዬ እያለቀስኩኝ እየተንዘፈዘፍኩኝ ቁርጡን ነገርኳት። እናቴ ብትለምነኝ ምን ብትለኝ ለወደፊት ህይወትሽም እኮ ጥሩ አይደለም፣ ማንዋን ልጅ ያላትን ሴት የሚያገባው ህይወትሽ ተበለሻሽቶ አይቅር፣ ምንም ችግር የለም፣ ልጅ ለሌላቸው ሰዎች ለጉዲፈቻ በጥሩ ሁኔታ እንዲያሳድጓት በህጋዊ መልክ እንስጥ፣ እባክሽን ከቤተሰብሽ ማትለይ፣ ህይወትሽን ማታጨልሚ እያለች ለሳምንታት ያህል ተመላልሳ ለመነችኝ፣ አስለመነችኝ በጓደኛዋ። በፍጹም የፈለገ ነገር ይቅር፣ ልጄን ለማንም አልሰጥም፣ በቃ ስለኔ አትጨነቂ፣ ጎዳናም ቢሆን አሳድገዋለሁ ብዬ ቁርጥ ሆንኩባት። የሆነ ቀን ላይ ግን ከጓደኛዋ ጋር መጡና በቃ ችግር የለውም ከነ ልጅሽም ቢሆን ወደ ቤት ነይ ብለው አባብለው ይዘውኝ ሄዱ። ወንድሜ ይሻለ እንዴ ስላት እኔ አሸንፈዋለሁ፣ እናቱ ነኝ፣ መራበም ካለብን እንደ ቤተሰብ እንራባለን፣ እንደዚህ እያየሁሽ እንድትሞች አልፈልግም፣ እዚህ ቅዝቃዜና እዚህ ቤት ውስጥ ሆነሽ በአራስ ጎንሽ አትወጪውም፣ አታልፊውም፣ ትሞቻለሽ፣ ነይ ግቢ ከነ ልጅሽ ብላ ወደ ቤት ይዘውኝ ሄዱ። የሆነ መልካም ነገር በውስጧ ባያስብ ይዛኛት መጣም ብዬ ደስ አለኝ። ልጄን ይዤ ጓዜን ጠቅልዬ ወደ እናቴ ቤት ገባሁ። የመጀመሪያ ቀን ሐውለት ቤቴ ነውና አልጋዬ ነውና ለሽ ብዬ ተኛሁኝ። 2 ቀን ከልጄ ጋር በሰላም እዛ ቤት ውስጥ አሳለፍኩኝ። 3ኛው ቀን ላይ የረጅም ቀናት የረጅም ወራት እንቅልፍ አለብኝና እንደለመድኩት እልምጭልጥ ያለ እንቅልፍ ውስጥ ሆኜ አነጋሁኝ። ሌሊትም ተነስቼ ልጄን ማጥባት አልቻልኩም ነበር። ጠዋት ግን ስነሳ ልጅ አጠገቤ አልነበረችም።